ሰላም ጤና ይስጥልኝ። እንዴት ከርማችሁልኛል? ዛሬ እጅግ በጣም የፈጠነ እንጀራ ጋግራለሁኝ። አጃ ዱቄት ጤፍን ተጠቅሜ ነው መጋገረው። እንግዲህ በቅድሚያ ያው አጃ ዱቄት ስለሌለኝ አጃውን ጥራጥሬውን እፈጨዋለሁኝ። ይህን ማሽን ብዙ ጊዜ ትጠይቁኛላችሁ ስታዩትና የገዛሁት ከአማዞን ነው። እስካሁን ድረስ በጣም በጥሩ ሁኔታ ነው ያለው። እስካሁንም እንደመጀመሪያው ቀን በደንብ ትናድርጉ ነው የሚፈጨው። ከ1 እስከ 2 ደቂቃ ብቻ ነው የሚያስፈልገው። አመድ ነው የሚያደርገው። ጩኸቱ ግን ያው እንደነገርኳችሁ በጣም ላውድ ነው። በጣም ነው የሚጮኸው። ግን ያው ውጤቱ ደግሞ ደስ ይላል እና በደንብ እንደዚህ በብዛት ነው የምፈጨው። ምክንያቱም ዱቄቱ ለሌላም ጊዜ ስለምትጠቀሙበት 10 ያው ይሄንን ጩኸት ላለመስማት አንዴ በርከት አድርገን እንፈጨዋለን። እንደምታዩት ለም አድርጎ ነው የፈጨልኝ። እናም እዚህ ጋር ወደ 4 ጭልፋ አጃ ዱቄት ነው የተጠቀምኩት። የተቀረውን እንግዲህ ለገንፎ፣ ለፓንኬክ፣ ለባፍል፣ ለተለያዩ ነገሮች ይጠቀምበታል። ያው አጃ ዱቄት በጣም ሄልዚ ነው፣ ደስ ይለኛል። እዚህ ጋር እንግዲህ ቪዲዮ አልፎብኛል። የጤፍ ዱቄት አድርጌያለሁ። ግማሽ ኪሎ የጤፍ ዱቄት ተጠቅሜያለሁ። እናም ደግሞ እርሾዬ ትንሽዬ ስለነበረች ይሄ ለገበሬዎች ዳቦ መስሪያ የተዘጋጀውን ዱቄት 2 ጭልፋ ወስዳለሁኝ። ምክንያቱም እርሾዬ በጣም ትንሽ ነበርና ይሄኛው ይረዳል። ያው እርሾ አለበት ውስጡ እና አቀላቅየው የነበረኝን እርሾ ደግሞ ጨምርበታለሁ። እንደምታዩት በጣም ትንሽ እርሾ ናት። የሞቀ ውሃ ነው የምጨምረው፣ በጣም የሞቀ ውሃ። እዚህ ጋር ደግሞ ትንሽ እርሾ አደርግበታለሁ። ምክንያቱም ለሴኩሪቲ ያው እርግጠኛ እንዲወጣልኝ ማለት ነው። እናም ደግሞ ያለኝ ጊዜ እጅግ በጣም አጭር በመሆኑ በማሽን ነው በደንብ ማቦካው። በእጅ ማብካት ችግር የለውም። ያው ግን እንደዚህ ማሽን ካላችሁ በማሽን ብትጠቀሙ ቆንጆ ውጤት ያመጣል ብዬ ገምታለሁኝ። በዚህ መልኩ አብክቸዋለሁ። ከድኜ ለጥቂት ሰዓታቶች አቆይቸዋለሁኝ። ያው የበለጠ ጥሩ ሰዓት ብታቆዩት ቆንጆ አይን ታገኙበታላችሁ። እንግዲህ ሰዓቱ ባጠረ ቁጥር ያው የምናገኘው አይን ያን ያህል የሚያረካ አይሆንም። ግን ያው እንዳለን ሰዓት ነው መጠቀም የምንችለው። እዚህ ጋር በፈላ ውሃ ነው እንደ አብሲት አድርጌ የምጠቀመው። ቀጥና አድርጌ ከድነዋለሁ። ከ1 ሰዓት በኋላም እንደገና ይሄ ጋዝ ያለውን ውሃ ጨምርበታለሁ። እናም ዛሬ ከደጅ ነው፣ ቆንጆ ወይዘር ነው ያለን። አሁን የጸደይ ወቅት እንደመሆኑ ቆንጆ ወይዘር ነው ያለን ደጅና ያው በደንብ እንፋሎቱ በጣም ስለሚወጣ ይሄ የኢትዮጵያው ምጣድ ደጅ ባደርገው የበለጠ ቆንጆ ነው ብዬ ገምቼ ወደ ደጅ አውጥቼዋለሁ። በዚህ መልኩ እንግዲህ ያው እንደ በፊቱ እጅግ በጣም ያማረ እንጀራ ባይሆንም ለሰዓቱ ለተቦካበት ሰዓት አንፃር ቆንጆ እንጀራ አግኝቻለሁ። ከምንም በላይ ደግሞ ልስልስ ያለ ነበረ። እናም ስለተከታተላችሁኝ እጅጉን በጣም እያመሰገንኩ ሰናበታችኋለሁ። ከአጃ ጋር ያላችሁ ኤክስፔሪየንስ በእንጀራ ላይ እናንተም ኤክስፔሪየንሳችሁን ጻፉልኝ፣ ደስ ይለኛል። በተረፈ ሰላም ሁኑልኝ ያልኩ መሰናበታችሁ ሰላማዊት ነኝ። ቸር ይግጠመን።
መነሻ